ይህንን በዚህ ቅጽበት እናያለን ብዬ አስቤ አላውቅም ነበር። ጉድ ያሰኘ ዜና ልንገራችሁ። ቲክቶኬን ፎሎ ማድረግ እንዳትረሱ። ይህችን ሴት ተመልከቷት። ሰበር ዜና። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የዛሬ 45 ቀን አካባቢ ቲክቶክ ላይ ያየችኝ ደንበኛ ደውላልኝ ቪዲዮ የሰራሹ እውነት ነው ወይስ የእድሜ ገደብ አለው ምን አለው ብላ ደወለችልኝ። አሁን እሷ ደግሞ በእሷ ቃላቶች ምን አይነት ስሜት እንደተሰማት ትነግራችኋለች። ይሄው ላገናኛችሁ። ሰርካለምዬ እንዴት ነሽ? እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም ደስ ብሎኛል። እንዴት እንደተዋወቅን እስቲ ንገሪኝ። ጋደም ብዬ ስልኬን አገለባብጥ ነበርና ማስታወቂያ ትናገሪያለሽ። ከዛ እንዴ ይሄ ነገር እውነት ነው ብዬ ደወልኩልሽ። እንደዚህ የምትዩ ማስታወቂያሽ ልክ ነው ስልሽ አዎ ኢሜልሽን ላኪልኝ አልሽኝ። ኢሜይሌን ላኩልሽ፣ አፕሩቭ ተደርገሻል አልሽኝ። ከዛ በኋላ ሄደ ቀጠለ። በአንድ ወር ከ15 ቀን እኔን ዛሬ ባለቤት አድርገሽኛል። ስራችን ያስጨነቀሽ ያስቸገረሽ ነገር ነበረ? ፕሮሰስ ላይ ምንም ነገር ደስተኛ ነሽ? በጣም አግዞኛል። በጣም